በአንድ ክርስቲያን ሕይወት ውስጥ ሊጠፋ የማይችል በሌባ ሊሰረቅ የማይችል ሊነጠቅ የማይችል ዘመን ሊሽረው የማይችል ሊያረጅ የማይችል አንድ ነገር አለ። መንፈስ ቅዱስ ይባላል። ከመንፈስ ቅዱስ ጋር ያለ ሰው ለዘላለም ይቀጥላል። ለዛ ነው ጌታ ኢየሱስ ሲናገር ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። አጽናኝ የሚለው ቃል እንግሊዘኛው ኮምፎርተር ይለዋል። ኮምፎርተር ምቾት። ለክርስቲያን መንፈስ ቅዱስ ምኑ ነው? የምቾት ስፍራው ኮምፎርት ዞን የሚባለው ላኮራሃት ሐሳባሃተ ከንደደ ካባሽ ክርስቲያን ከመንፈስ ቅዱስ ጋር ህብረት ከሌለው ደርቆ ይቀራል። የ40 ዓመት ቸርች ተመላላሽ ይሆናል። የቸርች ደንበኛ ይሆናል። ከመንፈስ ቅዱስ ጋር ህብረት የሌለው ሰው ሁልጊዜ በሕይወቱ ላይ ማግሮምረም አይጠፋም። ያለ መንፈስ ቅዱስ ወደ ሕይወት የሚመጣ የትኛውም አይነት በረከት አንቆ ይገላል። እና እግዚአብሔር ከሰማይ ለአንድ ክርስቲያን ያዘጋጀው ትልቁ በረከት የመንፈስ ቅዱስ መገኘት ነው። የመንፈስ ቅዱስ ጠረን ነው። ለዛ ነው እኛን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ቤተ መቅደስ አድርጎናል። አንተ የእግዚአብሔር ማደሪያ፣ የመንፈስ ቅዱስ መኖሪያ፣ የክብሩ ማረፊያ ነህ። ይህ ሰውነታችሁ ከእግዚአብሔር የተቀበላችሁት በእናንተ ዘንድ የሚኖር የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ።